ሰላም ጤና ይስጥልኝ የቻናላችን ቤተሰቦች ዛሬ በእንግሊዝ ፕሪሚየር ሊግ የዝውውር ገበያ ላይ እውነተኛ የመሬት መንቀጥቀጥ ተከስቷል። ትልልቆቹ ክለቦች ማንቸስተር ዩናይትድ እና አርሰናል መላውን እግር ኳስ ወዳድ ማህበረሰብ ያስደነገጡ ሰበር ውሳኔዎችንም አስተላልፏል። በተለይ አንደኛው ክለብ ማንም ሳይጠብቀው በሚስጥር ጨርሶ ይፋ ያደረገው የትልቅ ተጫዋች ዝውውር መላውን የለንደን ክለብ ደጋፊዎች በቁጭት እያስለቀሰ ይገኛል። ይህ በ50 ሚሊዮን ፓውንድ የተቋጨው አስገራሚው ዝውውር ማንን ነው? እንዲሁም ኒውካስትልን በይፋ ልቀቁኝ በማለት ለአርሰናል ፍቅሩን የገለጸው ያ ታላቅ ኮከብ ማን ነው? ቪዲዮ እስከ መጨረሻው ከተከታተላችሁ ዝርዝር መረጃዎችን ታገኛላችሁ። ከአሁኑ ላይክ በማድረግ አብራችሁን ዝለቁ። ቀጥታ ወደ መጀመሪያውና ወደ ትልቁ ሰበር መረጃችን እንለፍ። ማንቸስተር ዩናይትዶች በዝውውር ገበያው ላይ ፍጥነታቸውን በመጨመር ታላቅ ድል ተቀናጅተዋል። ቀያይ ሰይጣኖቹ ወጣቱንና እጅግ ተስፋ የተጣለበትን ብራዚላዊ አማካይ አንድሮ ሳንቶስን ከለንደኑ ክለብ ቼልሲ ለማዘዋወር ሙሉ በሙሉ ስምምነት ላይ ደርሷል። ይህ ዝውውር ለምን ብዙዎችን አስገረመ? ምክንያቱም ቼልሲዎች ለወደፊት ፕሮጀክታቸው ይሆናል ብለው የያዙትን ኮከብ ነው ማንቸስተር ዩናይትዶች በብልሃት ነጥቀው የወሰዱት። ታማኙና ስመጥሩ የስፖርት ጋዜጠኛ ዴቪድ ኦርንስታይን እንደዘገበው ከሆነ ዝውውሩ በገንዘብ ረገድ እጅግ ከፍተኛ ዋጋ የወጣበትና የዩናይትድ የረጅም ጊዜ እቅድን የሚያሳይ ነው። ማንቸስተር ዩናይትድ ለዚህ ዝውውር 48 ሚሊዮን ፓውንድ ቋሚ ክፍያ ለመክፈል የተስማማ ሲሆን ከተጫዋቹ የግል ብቃትና ክለቡ ከሚያገኛቸው ስኬቶች ጋር ተያይዘው የሚከፈሉ ተጨማሪ 2 ሚሊዮን ፓውንድ ጉርሻዎችንም አካቷል። ይህም የዝውውሩን አጠቃላይ ዋጋ 50 ሚሊዮን ፓውንድ ያደርሰዋል። ነገር ግን ስምምነቱ በዚህ አያበቃም። ቼልሲዎች ተጫዋቹን በቀላሉ መልቀቅ ስላልፈለጉ በውሉ ላይ አንድ ትልቅ አንቀጽም አስገብቷል። ይህም አንድሮ ሳንቶስ ወደፊት ከማንቸስተር ዩናይትድ ተነስቶ ወደ ሌላ ሶስተኛ ክለብ በሚሸጥበት ጊዜ ከሚሸጥበት አጠቃላይ ዋጋ ላይ ቼልሲዎች የ10 በመቶ የሽያጭ ድርሻ እንዲኖራቸው የሚያስችል ልዩም ስምምነት ነው። ማንቸስተር ዩናይትዶች የአማካይ ክፍላቸውን በወጣቱ ሳንቶስ ጉልበት፣ ታክቲክ እና ሁለንተናዊ ብቃት ለማደስ ያደረጉትን ይህን ጥረት ፍሬ አፍርቷል። ተጫዋቹ በቅርቡ የሕክምና ምርመራውን አድርጎ ፊርማውን ያኖራል ተብሎም ይጠበቃል። የአንድሮ ሳንቶስ ወደ ኦልትራፎርድ ማምራት የዩናይትድ ደጋፊዎች እያስፈነደቀበት ባለበት በዚህ ሰዓት በለንደን በኩል ደግሞ ይበልጥ የሚያስደነግጥ ሌላም ዜናም ተሰምቷል። አርሰናሎች ሁለተኛውን ትልቅ ሰበር ዜና ይዘው ከኒውካስትል ቤት ብቅ ብሏል። አዎ ሁለተኛው ሰበር መረጃችን የሚያተኩረው በለንደን ክለቡ አርሰናል እና በኒውካስትል ዩናይትድ የአይን ብሌን ብሩኖ ጉማሬስ ላይ ነው። ይህኛው መረጃ እውነተኛ አስደናቂ ክስተትም ነው። ዳግመኛ በዴቪድ ኦርንስታይን የተረጋገጠው ዜና እንደሚያሳየው ብራዚላዊ ድንቅ አማካይ ብሩኖ ጉማሬስ አሁን ያለበትን ኒውካስትል ዩናይትድን ለመልቀቅ ፍላጎት እንዳለው ለክለቡ የበላይ ኃላፊዎች በይፋ አሳውቋል። ጉማሬስ በክለቡ በሰጠው አስገራሚ ማብራሪያ ክለቡን ጥሎ መሄድ የሚፈልገው ወደ የትኛውም ቦታ ሳይሆን ሚካኤል አርቴታ ወደሚመራው አርሰናል ለመልቀቅ መሆኑን በግልጽ ተናግሯል። አርሰናል ባለፉት የዝውውር መስኮቶች የአማካይ ክፍሉን ይበልጥ ዓለም አቀፍ ደረጃ ለማድረስና ለፕሪሚየር ሊግ ዋንጫው በሚደረገው ፍልሚያ ውስጥ ፍጹም የበላይነትን ለመያዝ ጉማሬስን ቀዳሚ ኢላማው አድርጎ እንደቆየም ይታወቃል። አሁን የተጫዋቹ ራሱ ፍላጎቱ ይፋ መሆኑ ለአርሰናል ትልቅ አረንጓዴ ማብራት እናም የልብ ድፍረት ሰጥቷቸዋል። ኒውካስትሎች የቡድናቸውን ቁልፍ ተጫዋቾች በቀላሉ የመልቀቅ ምንም አይነት እቅድ ባይኖራቸውም የተጫዋቹ እኔ መጫወት የምፈልገው በአርሰናል ነው የሚለው ጽኑ አቋም ግን ኒውካስትሎችን ወደ ድርድር ጠረጴዛው እንዲመጡ የሚያስገድድ ትልቅ ጫናም ፈጥሯል። ይህ ዝውውር በሚቀጥሉት ቀናት ምን መልክ እንደሚይዝ ሁላችንም በጉጉት የምንጠብቀው ይሆናል። የተከበራችሁ የቻናላችን ተከታታዮች ዛሬዎቹ ሁለት ሰበር ዜናዎች እነዚህን ይመስሉ ነበር። ማንቸስተር ዩናይትድ በአንድሮ ሳንቶስ ዝውውር ትክክለኛውን ኢንቨስትመንት አድርጓል ወይስ 50 ሚሊዮን ፓውንድ ለሱ ይበዛል? በሌላ በኩል
ብሩኖ ጉማሬስ አርሰናልን ከተቀላቀለ የመድፈኞቹን አማካይ ክፍል ፍጹም የማይበገር ያደርገዋል። የእናንተን ውድ አስተያየት አሁኑኑ ከታች ባለው ኮሜንት መስጫ ላይ አስፍሩልኝ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ለሰበርና ፈጣን ስፖርታዊ መረጃዎች ደግሞ ቻናላችንን አሁኑኑ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁንም እንዳትረሱ። ስለተከታተላችሁን እጅግ በጣም እናመሰግናለን። በሚቀጥለው ቪዲዮ በሌላ አጓጊ መረጃ እስከምንገናኝ ድረስ ቸር ሰንብቱ።